ሰላም ምስጋና ለኢትዮጵያ ሕዝብ ምስጋና ለክቡር ፕራይም ሚኒስተር እንግዲህ ያለፈው 2 ሳምንት በአዲስ አበባ የተደረገው ዝግጅት በጣም አስደስቶናል። የነበረው ዝግጅት እንደዚህ አይተን አናውቅም። የኛ ሰው ደግሞ እንደዚህ ሲስቅ እንደዚህ ደስ ብሎት ሲዝናና አይተነው ስለማናውቅ በጣም ደስ አለን። ታዋቂው ዝነኛው አርቲስት ጋሽ ማህሙድ አህመድ በዘፈናቸው ዝግጅቱ በጣም ያስደስታል። ከዛ በኋላ እንግዲህ አንድ ጓደኛ እንዳለኝ ከዛ ከሚሌኒየም አዳራሽ ደውሎ እንደነገረኛው የትግርኛ ደግሞ ይሁንልን አሁን ትንሽ ጊዜ ነው የቀረው አማርኛ እስከሚለወጥ እንደ ድሮ የትግርኛ አለችን አሁን እንደሰት ምናምን ብሎ ጠየቁ መሰለኝ። ልክ እንደ ዲጄ የምትጠይቀው ዲጄ ደግሞ እሺ ብሎ የትግርኛ አደረገላቸው። እና እሱ በትግርኛ ሲሰሙ ነበር። እሱም በጣም ደስ ይላል። የኃይሉ ገብሩ ዘፈን ነው። ዝግጅቱ በመቀጠል የተሸለምነው ነገር የስጦታ የተሰጠን አሳፍሮናል። በቃ ምን እናደርጋለን ከማመስገን አልፈን እናመሰግናለን። መጀመሪያ የተሰጠን እንትን ነበር፣ ቀለበት ሽቦ ይባላል ትግርኛ እንዳለኝ ጓደኛ ባሌ 21 ካራት ወርቅ ነው ቀለቤቱ ምናምን ይለኛል። እኔ እንዳየሁት ዝጦ ይባላል በትግርኛ ትልቅ ነው እና የዶሮ እንቁላል ስታመዛዝ ነው ከዶሮ እንቁላል ይከብዳል። እና እንግዲህ እዛ በዚህ ስታደርገው በጣም ስለሚከብድ እንዲህ ብለህ መሄድ ስላለ እንደዚህ ብለህ ነው የምትሄደው ስለሚከብድ ቀለበቱ እና በጣም ደስ ብሎናል እሱን። ከዛ በኋላ ደግሞ ከአባት ተሰጠን እንትን ጥርዝ ምናምን የተደረገበት የወርዜዎች ስራ በጣም ቆንጆ ሌስስ ምናምን የተደረገበት የዶርዜ ስራ ነው የሚመስለው። ግን አንድ ነገር አለ ያሉኝ ጥቁሩ ጨርቅ ከቻይና ነው የመጣው አሉኝ እና በጣም ደስ አላለኝም። የዶርዜዎች ሰው ሁሉ ራቆቱን ሲሄድ ሾም ነው ምናምን አገር ህዝብ ያስለበሱ አሁን ጥቁር ጨርቅ መስራት አቃታቸውና ከቻይና የሚያመጡ ምናምን አልኩኝና በጣም አዘንኩኝ። ያም ሆነ ግን የበዓል የደስታ ጊዜ ስለሆነ ብዙም እንትን ልናገርበት አልፈልግም። ከዛ በኋላ ጃኬት ተሸልመናል። የተሸለምነው ጃኬት ደግሞ እሱ የወላይታ ነው መሰለኝ እንደዚህ ያለው የ10 አለቃ የ50 አለቃ ምናምን የሚመስል እንደዛ አለ። እንደዛ ተሸልመናል። ጓደኞቹ አሸርስ ምን እንደነበረ ጓደኞች በእንደዚህ አይነት ዝግጅት አንድ አይነት ልብስ ነው የሚለብሱት። እነሱ ግን በዛ ፎቶ አልተነሱም። ስለዚህ አላየኋቸውም። ሰጥቷቸው ይሆናል እንደዛ ጃኬት። እሱን ተሸልመናል። ከዛ ደግሞ ብርድ ልብስ ነጭ ብርድ ልብስ አሁን እሱን ነገር እንትን አድርገህ ጭነህ በስዊድን፣ አላስካ፣ ኖርዌይ ምናምን እዛ መላክ ነው። እዛ ልከህ መሸጥ ነው። በብርድ ሲሞቱ ሰዎቹ እንደዛ አይነት ከባድ ብርድ ልብስ ያስፈልጋቸዋል እና ገበያ ሳይኖረው አይቀርም እዛ እና ብዙ ትርፍ ይገኝበታል እና አንዱ ኢንቨስተር ያስፈልጋል እዛ። እሱ ሁለተኛ ነው። ከዛ ምንት ቁልፍ ተሰጠኝ። ያ ቁልፍ እንግዲህ የቤት ይሁን የአፓርትማ ይሁን የከራይ ቤት ይሁን የመኪና ይሁን አላውቅም፣ ግን ቁልፍ እሱን ተሸልመናል። ፈረስም ተሸልመናል። አመሰግናለሁ። አንድ ግመልም አየሁ የተሸለምናል። እኔ የሚመስለኝ ግን 2 መሆን አለባቸው። ኢትዮጵያ 6 ሚሊዮን ግመል ያላት ሀገር አንድ አትሰጥም፣ 2 መሆን አለበት። ለሁለቱም እንትን ሲዝናኑ ምናምን ከፈለጉ 2 ሚሊዮን ነው። በአንድማ እንዴት አድርገህ ትጭናለህ? እንትን የግመሉ ነገር አይመችም። 2 ሰው አንድ ላይ እና አረቦች የግመል ሀገር ምናምን ሲባል ነበር እስካሁን የማውቀው እኔ።
አሁን ሳነብ ግን ኢትዮጵያ ለካ በዓለም ሶስተኛ ነች በግመል ብዛት። ሱዳንና ሶማል ብቻ ነው የሚያልፏት። 6 ሚሊዮን ነው 7 ሚሊዮን ግመል አለዋት። እኔ በዚህ በአረብ ሀገሮች ኖሬያለሁ። ባህሬን ግመል ሳላይ ወጣሁ 2 ዓመት ተቀምጬ እዛ። ኩዌት አንድ 3-4 አይቻለሁ። ትንሽ 10-15 ምናምን የሚሆነው። ሳውዲሞ እዛ ውጭ ካልወጣ አታያቸውም። ግን እዛ ምን ይላሉ? 200,000 ነው ያሉት። የሳውዲ አረቦች ባለግመሎች የምንላቸው 200,000 ብቻ ነው ያላቸው እና አንድ 20ኛም አይደርስም ከኢትዮጵያ 6 ሚሊዮን 200,000 ሁለት ግመል መሆን አለበት ቢያለው። ከዛ 4 ግብዣ ጨዋታ አይደለም። 4 ግብዣ ማስተናገድ ማዘጋጀት ቀላል ነገር አይደለም እና ጥቁር መኪናዎች፣ ነጭ መኪናዎች ወደዚህ ወደዛ በጣም የሚያስገርም ዝግጅት ነው የነበረው። ህዝቡም በቃ ምንድነው እኛ ኤርትራውያን ካልመጡ በቃ እንሞታለን፣ ሱሳይድ እናደርጋለን አሉ። የኢትዮጵያ ህዝብ ናቸው እኮ አዲስ አበባ ያሉ የኢትዮጵያ ህዝብ፣ ማርካቶ ያሉ ወይ ቦሌ ያሉ ኤኒዌይ እንደዛ ነው። የኤርትራ ደግሞ እዛ አስመራ ያሉት ደግሞ እነሱ ደግሞ ከኢትዮጵያ ዝግጅት ካልተደረገልን አንድ የሆነ ነገር መፍትሄ ካልተገኘ እኛም በቃ አድማ እናደርጋለን፣ አንበላም፣ አንጠጣም፣ እዚህ ሃንገር ስትራይክ እናደርጋለን አሉ። ስለዚህ ከበዳቸው እና ዶክተር አብይ ሄዶ ሁሉም አደረገ። ግን እዛ ሲሄድ ደግሞ ዝም ብሎ እጁ በራቁቱ ላይ አልተመለሰም። ኢሳያስ ምን አለው? የኔ ስራ ከአሁን ወዲህ ያንተ ነው፣ አንተ ምራን፣ እኛ እንከተላለን አለው። ስለዚህ እሱ ደግሞ ፈገግ አለ፣ ደስ ብሎት ነው የተቀበለው። እምቢ ምናምን እንደ ቀልዓለም ምን ይባል ቀልዓለም አማርኛ አላውቅም። የይሉኝታ ቢሆን አይ ነው ይቅር እሱማ ላንተ ነው ምናምን እንደዛም አላለም። እሺ ብሎ ተቀበለው። ስሙን ምን ሆነ መሰላችሁ? ክቡር ዶክተር አሕመድ አግራግልዮን ዘአምነገዴ ኦፒዲኦ የኢትዮጵያ ፌዴራላዊ ዴሞክራሲያዊ መንግስት ዋና ሚኒስትርና የኤርትራ ጠቅላላ ዲክቴተር። አግራግልዮን በግዕዝ ሞዓ እንዲመስል ብዬ ነው፣ ጥንቸል ማለት ነው። ስለዚህ ከፈለጋችሁ ሞዓ ጥንቸል ዘአምነገዴ ልትሉት ትችላላችሁ። ግን አግራግልዮን እንደዛ ነው አሉ በግዕዝ። ከተሳሳትኩኝ እንጃ የሆነ ምን ልዩነት አለው። እና አሁን በቃ ስምምነት ተደረገ። እቅድ ነው ስምምነት ይሉታል እነሱ። ግን አይደለም እንዴት እንደሚሆን ብቻ አላውቅም። ግን አሁን እንደተደረገው በስምምነቱ መሰረት ህዝቡ ሲጠብቅ ነበር። ኢንቨስትመንት ይዘው መጡ፣ ኢንቨስተሮች መጡ፣ ምናምን መጡ ምናምን ብሎ ንግድ ሊከፈት ነው ምናምን ብለው የኤርትራ ህዝብ በቃ ምን ነው የምትሉት? በቃ ልጆቹ በፊት ሳይወለዱም ልጆቹ በቃ እንዲህ ያንኳኳሉ። ንውጣ እንግዲህ እንቀበለው ዶክተር አብይን ያሉ ነበር። የኤርትራ ህዝብ እንደዚህ ነው የተጨነቀው። ከዛ ኤርፕላን ወጣች፣ ኢንቨስተሮች ይዛ ልትመጣ ነው ተባለው። የመጀመሪያ ኤክስፖርት የተላከው አስደናቂ ኤክስፖርት ነው። ነቢ ሱራፌል የመጀመሪያ የኢትዮጵያ ኤክስፖርት ወደ ኤርትራ እና ሰውየው በቃ አሁን ኤርትራ ትናጋለች፣ ወንጌል ያሰንፋል ምናምን ያለ ብዙ ተናገረ። በጣም ተስፋ ያለው ተናገረ። እና እኔ ደግሞ አልኩኝ እውነቱ ነው፣ ይሄማ ቆንጆ ነው፣ ወንጌል ምናቃለን እኛ። የኤርትራ ህዝብ ከወንጌል አያውቅም። የሁሉ ክርስቲያን የሁሉ ሙስሊም ምንም ሃይማኖት የለውም። ስለዚህ እሱን ስንጠብቅ ነበር እና መጣ። ነቢ ነው መጣ። የሁሉ ምንም ሃይማኖት የሌለው ምንድነው ፓጋን የሆነ ሰው የኤርትራ ሰው እሱን አሁን ይጠምቀው እንደዛ ነው የሚለው። ነቢ ነው ያውቃል። ስለዚህ ይናጋል፣ አስመራ ትገለበጣለች በወንጌል በምናምን ብሎ ተናገረ። እና በጣም በስሜት ስለሚናገር የእውነት ነቢ ይመስላል አልኩኝ። እኔም ራሴ ተጠራጠርኩኝ። እና ወንጌል ከዛ ያሉ አይደል ነው እዛ ብኖር ምን እንደሆነ አላውቅም፣ ግን በጣም ማራኪ ነበር። ከዚህ በኋላ ወንጌል ስናወጣ ወንጌል
ለጓደኞቼ እንደዚህ ብዬ ስነግራቸው ምን አየህ አንተ ምንም አላየህም በዩቲዩብ ምናምን ፈልገውና ተአምር እዛ ልታይ ነው አሉኝና ስፈልግ አንድ አገኘሁ እና እዛ ሳየው አንድ ወጣት በቃ እንደ እባብ ሆኖ እንደዚህ በሆዱ ሲሄድ አየሁት እና በጣም ገረመኝ። ምንድን ነው ነገሩ ስል እንደዚህ ቆም ሲለው ይቆማል፣ ቁጭ በል ሲለው ቁጭ ይላል። ከዛ ቁም ሲለው እዚህ የእባብ ስዕል አለው ቲሸርቱ ምናምን ስላቸው ኧረ አንተን ምን ነካ አታውቅም እንዲህ አሉኝ። ይሄ ኤክስሬይ ነው የቲሸርቱ ኤክስሬይ ነው እና ውስጥ ያለው እባብ እሱን የሚያሳየን ያለው አሉኝ። ለካስ ተአምር ነው አልኩኝና ስጠብቀው ደግሞ ሲያቃጥለው ታዲያ ለምን ያቃጥለዋለሁ ምናምን ስል ደግሞ እንዴ እዛ ነው እኮ ያለው ስፒሪቱ ተባልኩኝ እና በጣም ገረመኝ። በጣም አደነቅኩት ይህን ስራ የሚሰራ ያለው እዚህ እዩት እባብ ግን መጨረሻ ሰውየው ምን ይላል? በዚህ በአንጀቴ ይንቀሳቀሳል እባቡና ምን ሆንክለው እናገረዋለሁ ምናምን አለ። ከዛ ማጽዳጃ ቤት ስሄድ እዛም አንድ የሆነ ነገር አኘና ባይና ምን ነካው የሰውየው ማጽዳጃ ቤት ትሄደውና ምን ለማድረግ ነው የምትሄደው? እዛ ስራ አለ እዛ የሚሰራ ስራ። ስለዚህ እዛ ስትሰራ ይሄ ያጨነቀህ እንደሆነ አልኩኝና ቴፖርም የሚባል ነገር አለ። ይህ ቴፖርም እንግዲህ እሱ ሱራፌል እባብ ነው የሚለው እና ይሄ ቴፖርም ከምን እንደሚመጣ ታውቁታላችሁ እናንተ። የማታውቁ ከሆነ ደግሞ ዶክተሮች ምናምን አሉ ጠይቁ። እኔ አሁን ኃጢአት አልገባም። ሁልጊዜ ሽንት ቤት ስገባ እባብ ቢወርድ ምን አባት ብላለኝ። ግን ያው በመንፈስ አይደለም መልእክቶች አሉ እና ይሄ ቴፖርም እንደሚሉት እስከ 20 ሜትር ይደርሳል። እዛ ሰው ተጠንጥኖ እዛ ይቀመጣል ሆድ ውስጥ ይላሉ ዶክተሮች ናቸው የሚሉት። እና በቃ በመንገድ ተሰራቸው ምን እንደሚያደርጉ አያውቁም። ይሄ ሁሉ ነጭ የሁሉ ፈረንጅ ሀገር ምንም አያውቁም። እንዴት አድርገው እንደሚገላገሉ አላወቁም። ሱራፌል ኤክስፖርት አድርጉላቸው። እዛ ይመጣልና ሴሽን ያደርጋል። በቃ በ10 በአንዳንድ ሳይሆን በ10 በመቶ እዛ ቆጭራል። በሆድህ ተራመድ ምናምን ውጣ ምናምን ይላቸዋልና እንደዛ አድርገው ያድናቸዋል። እንዴት የኢትዮጵያ ኢኮኖሚ እንዴት ወደ ላይ ይሄድ ነበር መሰለኝ። 10,000 ስትለው ይሄ እባብ ከሆድህ ላወጣ 10,000 ብትለው አይከፍልም። የአሜሪካ ሀብታም ይከፍላል። እና በቀን 300 400 እባብ ቢያወጣ እንኳን ሁሉ እባብ ሞልተዋል ሆዳቸው እና ብዙ ገንዘብ ያመጣ ነበር። እና ይቺ ሀሳብ ነች። ኢንቨስተር ካለ ይቺ ኢንቨስተር ያስፈልጋታል። እናንተ ደግሞ ጸጋው ልታካፍሉን ስለፈለጋችሁ እኛ ጋር ኤክስፖርት አደረጋችሁት። ስለዚህ ለጠቅላይ ዲክቴተር አብይ የምለው ከአሁን ወዲያ የሆነ ችግር ካለ በኤርትራ እሱ ነው የምጠይቀው፣ ሌላ አልጠይቅም። ያ ኤሊ እንደሆነ ምክትሉ ይሁን ዴፒቲ ይሁን አይደል ነው ተጣባቂ ዲክቴተር ይሁን አላውቅም። ምክንያቱ ሰጥቶታል ስልጣኑ። ስለዚህ ለዲክቴተር ጠቅላይ ዲክቴተር አብይ የምለው ነገር ካለ አንድ ማቴማቲክስ አለ። ማቴማቲክስ ይወር መደመር ምናምን ይላል የለም። እና አሁን ፎርሙላ ልሰጠው ነው። አንድ ፎርሙላ ለኛ የምትሰራ ከሆነች በእሱ አስተያየት ለእናንተም ትሰራለች ማለት ነው። ስለዚህ ህግደፍ የኢሳያስ ጉጅሌ is equal to ኤሪትሪያ ከሆነ እንደዛ ብላችሁ ነው የምታምኑት። ምክንያቱም ከኢሳያስ ጋር ተፈራርሞ ወይ ተሰማምቶ ከኤርትራ ጋር ሰላም አደረግን አለ። እኔ አምና ፓርቲ የለበትም፣ የኤርትራ ህዝብ የለበትም። ከ10 ሰዎች 10 አይደርሱም 7 ሰዎች ምናምን ተፈራርመ ከኤርትራ ህዝብ ሰላም አደረግን ተሰማማን ብለዋል። እንግዲህ ሻዕቢያ ነው የምትሉት እናንተ። ሻዕቢያ is equal to ኤሪትሪያ ከሆነ ቲፒኤልኤፍ is equal to ትግራይ እኮ የትግራይ ህዝብ አይደለም ቲፒኤልኤፍ ነው ምናምን የምትሉት የጨዋታ ወደ ሌላ ይሁንላችሁ። አንድ ፎርሙላ ተጠቀሙ። ሻዕቢያ is equal to ኤሪትሪያ therefore ቲፒኤልኤፍ is equal to ትግራይ። የራሳችሁ ፎርሙላ ነው፣ የኔ አይደለም። እኔ የፈጠርኩት አይደለም፣ ራሳችሁ ያደረጋችሁት ነው። እና ይሄ ሰላም ምናምን ብለው የሚያወሩት ያለው ውሸት ነው።
ምክንያቱ የእውነት ሰላም አይደለም። ምን አይነት ሰላም እንደሆነ ልንገራችሁ። እከከኝ ልከክህ የፖለቲከኞች ሰላም ነው። ስምምነት ነው፣ ሰላም አይደለም፣ ስምምነት ነው። አብይ ጠምደዋል ቲፒኤልኤፍ ሊያጠፋ። ኢሳያስ 20 ዓመት ሆኖታል ሊያጠፋቸው፣ እነሱም ሊያጠፉት። ስለዚህ ኧረ ጋሽ ኢሳያስ ምን ይመስሎታል? አንተ በዛ ይህም በዛ አድርገን እናጥፋቸው። እንደዚህ አይነት ስምምነት ነው፣ ሌላ ትርጉም የለውም። ግን በእናንተ አስተሳሰብ ቲፒኤልኤፍ ኢዝ ኢኳል ቱ ትግራይ፣ ዘርፎር በቲፒኤልኤፍ ያለው ቂም ወደ ትግራይ ህዝብ የወረደ ነው። ማንም ሰው ሊክደው አይችልም። እናየዋለን፣ ሁሉ እናየዋለን። ይህ እንግዲህ ላስጠነቅቅ የፈለግኩት ምንድን ነው፣ የዛሬ 20 ዓመት የባድሜ ጦርነት ሲከሰት ህዝብ ጥቅም አልነበረውም። እንዋጋ አላለም፣ አልተጣላም። እንደተቻለው ድህነቱን ችሎ ይኖር ነበር። ያኔ የተጣሉትን ተጣሉ። እነሱ ሲጣሉ የእሳቱ ከሰል ህዝብ ነው። እስካሁን የከፈልንበት ነው ያለነው ነገር። ከመቃብር እየወጣ የሚገናኘው ኃይል አለ። ደቡብ አፍሪካ ላካሲን ብራዛጋዶጋ ባባሲ ያዳከምባ አሁን ዛሬ አንፈራግጦ ጥሎት ሄደ። የሞቱት ሰዎችን አወራለሁ። የሞት ሰዎችን አወራለሁ። በቃ ብዙ ሰው የሞተ ብቻ ሳይሆን እኔንም ራሴንም ግደል ግደል ነው የሚለኝ ሰው። እባብ ነበር ሰውነቴ ውስጥ እባብ። ያሙነ ይህ ተማሕርኩም አለኩም